ትናንት በደረሰ የመሬት መንቀጥቀጥ የሰው ሕይወት መጥፋቱ ተገለጸ። ትናንት ጥቅምት 1 2018 ዓ.ም አመሻሽ ላይ የጀመረና በተደጋጋሚ እስከ ምሽቱ 4 ሰዓት ተኩል ድረስ በአፋርና በትግራይ ክልል በደረሰ የመሬት መንቀጥቀጥ አደጋ የአንድ ታዳጊ ሕይወት ሲነጥቅ 6 ሰዎች ጉዳት ደርሶባቸዋል። በአፋር ክልል ሰሜናዊ ዞን ኩነባ አካባቢ መነሻ እንዳደረገ የተገለጸው ርዕደ መሬቱ እስከ መቀሌ ድረስ ከፍተኛ ንዝረት ያለው መንቀጥቀጥ ያስከተለ ሲሆን በተለይ በአፋር ክልል በራህሌ ወረዳ ቡሬና አስጉቢ በተባሉ ቀበሌዎች በደረሰ ከፍተኛ ርዕደ መሬት በሰው ሕይወት ብሎም በንብረት ጉዳት አድርሷል። በአደጋውም የአንድ ሰው ሞት የ6 ሰው ጉዳትና የበርካታ ቤቶች መፍረስ አደጋ አጋጥሟል። አደጋው ከ43000 በላይ ነዋሪዎች መጠለያ እንዳሳጣም ያገኘነው መረጃ ያስረዳል። ርዕደ መሬቱ እስከ 5.7 ሬክተር ስኬል የተመዘገበ ሲሆን በትግራይ ክልል ውቅሮ ከተማም የቤት መፍረስ አደጋ አድርሷል።